ከዘመናት ማዕበል ተሻግሮ በአፍሪካ ቀንድ ልብ ውስጥ የጥንት ስልጣኔዎች ሁሉ መሠረት የሆነች አንዲት ታላቅ ምድር አለች። ይህች ምድር የአክሱም መንግሥት የምትባል ሲሆን ከሺህ ዓመታት በፊት በዓለም መድረክ ላይ የራሷን የክብር አሻራ ያሳረፈች ጥንታዊትና ኃያል መንግሥት ነበረች። ስሟ ሲጠራ የኢትዮጵያ ታሪክ ወርቃማ ገጾች በአእምሮአችን ውስጥ ይገዳሉ። የአክሱም ስም ሲነሳ በዓይነ ሕሊናችን የሚመጡት የከበሩ ቅርሶች፣ የብዙ ምስጢር ማዕከል የሆኑት ግዙፍ ሐውልቶች እና በአንድ ወቅት ታላቅ የንግድና የባህል ማዕከል የነበረች ከተማ ናቸው። አክሱም የኢትዮጵያ ብቻ ሳይሆን የመላው አፍሪካ ታሪክ ብርቅዬ ምዕራፍ ናት። የጥበብ፣ የእውቀት፣ የንግድና የሃይማኖት መገናኛ የነበረች ምድር፣ የበርካታ ታሪኮች አፈ ታሪኮችና እውነት የሆኑ ስም በአንድ ወቅት በግብፅና በሮም ስልጣኔዎች ደረጃ የምትጠቀስ የአክሱም መንግሥት ከቀይ ባህር ዳርቻ እስከ ናይል ወንዝ ድረስ ያለውን ሰፊ ግዛት ትቆጣጠር ነበር። በዓለም አቀፍ ንግድ ውስጥ ቁልፍ ሚና የነበራት ሲሆን ከህንድ፣ ከቻይና፣ ከሜዲትራኒያን አገራት ጋር ትስስር ነበራት። ወርቅ፣ ዝሆን፣ ጥርስ፣ ዕጣንና ከርቤ ከአክሱም ይወጡ ነበር። የቅንጦት ዕቃዎችም እንደ ሐርና ይህች ምድር ታሪኳን በድንጋይ ላይ ቀርጻ በልዩ ልዩ ሐውልቶችና ፍርስራሾች ውስጥ ደብቃ አስቀምጣለች። ዛሬም ድረስ በአክሱም ምድር ላይ ቆመው ለብዙ ሺህ ዓመታት የዘመናት ምስክር የሆኑትን ታሪካዊ ቅርሶቿን በተለይም ግዙፍ ሐውልቶቿን በኩራት እንመለከታለን። እነዚህ ሐውልቶች ዝም ብለው የቆሙ የድንጋይ ክምር ሳይሆኑ ያለፈውን ታላቅነት፣ ብልሃትና ጥበብ የሚያወሩ ሕያው ምስክሮች፣ ሰዎች የነበራቸውን የላቀ የምህንድስና ዕውቀትና ጥበባዊ አቅም ግሩም ማሳያዎች ናቸው። በዚህ የጉዞአችን መጀመሪያ ላይ ወደ ጥንታዊቷ አክሱም ምድር፣ ወደ ስልጣኔ መገኛዋ ወደ ኢትዮጵያ ታላቅነት መሠረትነት እንመለሳለን። በዚያች ምድር የተፈጠሩትን ድንቅ ነገሮች አብረን እንቃኛለን። ከጥንት ዘመን ጀምሮ አክሱም በምስራቅና በምዕራብ የዓለም ክፍሎች መካከል እንደ ወርቃማ ድልድይ ሆና አገልግላለች። የንግድ መስመሮች መጋጠሚያ ላይ የመገኘቷ ስትራቴጂያዊ ጥቅም ታላቅ ብልጽግናን አስገኘላት። በቀይ ባህር ዳርቻ ላይ ያላት ልዩ አቀማመጥ ከህንድ ውቅያኖስ እስከ ሜዲትራኒያን ባህር ድረስ የሚዘረጋውን ሰፊ የባህር ላይ ንግድ እንዲቆጣጠር አስችሏታል። የቁጥር ማዕከል እንድትሆን አስችሏት ነበር። ከአክሱም ወደቦች በየጊዜው መርከቦች ተነስተው ነበር። እነዚህ መርከቦች ወርቅ፣ ዝሆን፣ ጥርስ፣ ዕጣን፣ ከርቤና ቅመማ ቅመም የመሳሰሉትን ውድ ምርቶች በመጫን ወደ ግብፅ፣ ሮም፣ ፋርስ እና ሩቅ ወደ ሆነችው ቻይና ያቀኑ ነበር። በምላሹም የሐር ጨርቅ፣ የብር ዕቃዎች፣ ብርቅዬ ወይን እና ሌሎች የቅንጦት ምርቶች ወደ አክሱም ይመጡ ነበር። ይህ የሰፋፊ ንግድ መረብ አክሱምን እጅግ ሞገስ አሳደገው። በአራተኛው ክፍለ ዘመን አካባቢ አክሱም ታላቅ ዓለም አቀፍ ኃይል ሆና ከሌሎች ታላላቅ መንግስታት ጋር እኩል ብቅ አለች። የዚያን ጊዜ ታላላቅ መንግስታት ከሆኑት ከሮማ ግዛት፣ ከፋርስ ግዛት እና ከሩቅ ምስራቅ ቻይና ጋር እኩል የሚታይ ኃያል መንግስት ነበረች። የአክሱም ነገስታት የራሳቸውን የወርቅ፣ የብርና የነሐስ ሳንቲሞች ያትሙ የነበረ ሲሆን ይህም የኢኮኖሚና የንግድ ግንኙነታቸውንና ተጽዕኖአቸውን በማስፋት ከጎረቤት አገራት ጋር ጠንካራ ዲፕሎማሲያዊ ግንኙነት በመመስረትና በቀይ ባህር ላይ የበላይነትን በመያዝ የዘመኑን ዓለም አቀፍ መድረክ ተቆጣጥረው ነበር። ይህ ታላቅነት የአክሱም ስልጣኔ የረጅም ጊዜ ታሪክ መሠረት በመሆን እስከዛሬ ድረስ በኩራት ይነገርለታል። አክሱም ከዓለም ኃያላን መንግስታት አንዷ ለመሆን የበቃችበትን ታሪክ ስንመለከት የዚያን ዘመን ታላቅነት ቁልጭ አድርገው ከሚያሳዩን ቅርሶች መካከል ዋነኞቹ የአክሱም ሐውልቶች ናቸው። እነዚህ ከግራናይት ድንጋይ ተፈልፍለው የተሰሩ ግዙፍ የድንጋይ አምዶች የጥንት አክሱማውያን የድንጋይ ሥራና የሥነ ሕንፃ ብቃት አስደናቂ ምስክር ናቸው። ከመሬት ከፍ ብለው ወደ ሰማይ እንደተሰኩ የሚታዩት ሐውልቶች አንዳንዶቹ ከ30 ሜትር በላይ ከፍታ ያላቸው ሲሆኑ እያንዳንዳቸው የብዙ ቶን ክብደት አላቸው። የጥንት አክሱማውያን እነዚህን ግዙፍ ድንጋዮች ከምንጩ አውጥተው ከዚያም በብዙ ኪሎ ሜትሮች ርቀት ወደ አክሱም ልብ እንዴት እንደጎተቷቸውና በአቀባዊ እንደተከሏቸው የዛሬ ዘመናዊ ያሳያል። ከዚህ ቀደም የአክሱም ሐውልቶች የምህንድስና ድንቅ ተግባር እንደነበሩ ተመልክተናል። አሁን ደግሞ እነዚህ ግዙፍ ድንጋዮች በላያቸው ላይ ተቀርጸው የያዟቸው ምስጢራዊ መልእክቶችና ጥበባዊ ውበቶች እንቃኛለን። እያንዳንዱ ሐውልት በጥንቃቄና በታላቅ ብልሃት የተሰራ ቅርጽ ያለው ሲሆን የዚያ ዘመን ስነ ሕንፃን በግልጽ ያሳያል። በሐውልቶቹ ገጽታ ላይ የሐሰት በሮች፣ የሐሰት ፍንፍር በረቀቀ መንገድ ተቀርጸዋል። እነዚህ ቅርጻ ቅርጾች በአክሱም መንግስት የነበሩ ቤቶችና ሕንፃዎች ምን አይነት እንደነበሩ ፍንጭ ይሰጡናል። እነዚህ የድንጋይ ላይ ምስሎች የአክሱማውያንን የላቀ የሥነ ሕንፃ ግንዛቤ ብቻ ሳይሆን የዚያን ጊዜ ማኅበራዊ አደረጃጀታቸውንም ይገልጻሉ። የበርካታ ፎቆችና ያጌጡ መስኮቶች መኖር ምናልባትም ኃያላን ገዢዎችና መኳንንት የሚኖሩባቸውን ግርማ ሞገስ ያላቸው ቤቶች የሚያመለክት ሊሆን ይችላል። እያንዳንዱ በርና መስኮት በዘመናቸው የነበሩ የሕንፃዎች ዝርዝር ሁኔታ በሚያትፈር ይመሰክራል። በተለይም እነዚህ ቅርጻ ቅርሶች የአክሱማውያንን የሕይወት ዘይቤና ያላቸውን ጥበባዊ ችሎታ ያሳያሉ። ሕንፃዎቻቸው ምን ያህል ዘመናዊና ያማሩ እንደነበሩ እንዲሁም የድንጋይ ጠራቢዎቻቸው ምን ያህል ብልህና ትጉ እንደነበሩ ያስረዳሉ። ሐውልቶቹ ለቀጣይ ትውልድ እንደ ትልቅ ታሪክ መዝገብ ሆነው ቆመዋል። የጥንታዊቷን አክሱም ታሪክ በዝምታ ይናገራሉ። በርግምት ከድንጋይ በላይ ናቸው። የጥንት አክሱማውያን የጥበብ፣ የቅንጦትና የማኅበራዊ ሥርዓት ሕያው ምስክሮች ናቸው።
የጊዜ ወንዝ ሳይቋረጥ እንደሚፈስ ሁሉ የታሪክ ምዕራፎችም ይገለበጣሉ። የአክሱም ታላቅ መንግስትም ቢሆን ለዘመናት በልዕልና ከኖረ በኋላ ቀስ በቀስ ወደ ማሽቆልቆል አቅጣጫ መጓዝ ጀመረ። የንግድ መስመሮች ተቀየሩ፣ የፖለቲካውም ገጽታ ተለወጠ። አንድ ወቅት ላይ የዓለምን ትኩረት የሳበው ይህ ታላቅ ስልጣኔ የዘመኑ ሽንፈት ተከትሎ ብርሃኑ በዛ። ይሁን እንጂ የስልጣኔው ብርሃን ሲደበዝዝ ሐውልቶቹ ግን ጸንተው ቆሙ። የጥንቱ የአክሱም መንግስት ክብሩንና ታሪኩን በእነዚህ ግዙፍ ድንጋዮች ላይ አትሞ አልፏል። እነዚህ የማይበገሩ ቅርሶች የዘመናት ውሽንፍርን ተቋቁመው ዛሬም ድረስ በኩራት ቆመዋል። ዝናባማውን ወቅት፣ የፀሐይን ሐሩርና የነፋስን ግፊት ተቋቁመው የጥንቱን ክብሯን ከዘመናት ወዲያ ያስታውሱኛል። እያንዳንዱ ሐውልት የጥበብ የኃይልና የጥንት ዕውቀት ማስረጃ ሆኖ ለዛሬው ትውልድ ድምፅ አልባ ታሪክ እየተረከ ይገኛል። የአባቶቻችንን ብርታት፣ ጥበብና ፈጠራ በማይጠፋ አሻራ አስቀምጦ ከትውልድ ወደ ትውልድ የሚያስተላልፍ ዘላለማዊ ድልድይ ነው። እነዚህ የአክሱም ሐውልቶች የኢትዮጵያን የረጅም ዘመን ታሪክ ታላቅነት ብቻ ሳይሆን የሰው ልጅ መንፈስ ምን ያህል ዘለቄታ ምስክሮች ናቸው። እነሆ የአክሱምን ታላቅነት፣ የሐውልቶቿን ዘላለማዊ ምስጢርና ውበት አይተናል። እያንዳንዱ ድንጋይ፣ እያንዳንዱ ቅርስ የጥንት ኢትዮጵያውያን ጥበብና ብልህነት፣ እምነትና ጽናት ማሳያ ነው። እነዚህ ግዙፍ ሐውልቶች በሺዎች ለሚቆጠሩ ዓመታት በጸጥታ ቆመው ያለፉትን ዘመናት ታሪክ በዝምታ ሲተርኩ ኖረዋል። የንጉሣዊ ግርማ ሞገስን፣ የሃይማኖታዊ ትሕትናንና የሥነ ተንባዮ የአክሱም ሐውልቶች የኢትዮጵያ ብቻ ሳይሆኑ የመላው ዓለም ቅርስ ናቸው። ነገር ግን ለእኛ ለኢትዮጵያውያን ያላቸው ትርጉም ልዩ ነው። እነሱ የኩራታችን ምንጭ፣ ማንነታችን ማረጋገጫ፣ የረጅም ታሪካችን የማይጠፋ ምልክት ናቸው። የአያቶቻችንን ብልህነት፣ ጥንካሬና ፈጠራ የሚያንጸባርቁ ከትውልድ ወደ ትውልድ የሚተላለፉ ውድ ሀብት ናቸው። የአክሱም ታሪክ ከኢትዮጵያ ጋር ተሳስሮ የተሳሰረ ይህን ታላቅ ቅርስ መጠበቅ፣ መንከባከብና ለቀጣዩ ትውልድ ማስረከብ የሁላችንም ኃላፊነት ነው። ልጆቻችንና የልጅ ልጆቻችንም የአክሱምን ድንቅነት አይተው የታሪካቸውን ጥልቀት እንዲረዱ፣ በሀገራቸውም እንዲኮሩ እንፈልጋለን። በአንድነት ታሪካችንን ስናወሳ፣ ባህላችንን ስናከብር የኢትዮጵያን ብሩህ ተስፋ እንገነባለን። የአክሱም ሐውልቶች እንደሚያሳዩት እኛም ጠንካራና ዘላቂዎች ስንፍተን። ውድ ተመልካቾቻችን፣ ይህ የዛሬው ታሪካችን ማብቂያ ነው። የአክሱምን ታሪክ በእንቅልፎ ውስጥ እንዲያሰላስሉና ውበቷንም በሕልም ውስጥ እንዲያዩ ተስፋ እናደርጋለን። እንደዚህ አይነቱን ታሪካዊና ባህላዊ ትረካዎች ከወደዱ ባኮን ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። መልካም ምሽት፣ ሰላም ያድሩ። ዘላለማዊ ኤዋርዋማይ ኤቴርናው ምስከር ሞየቴር መስቴር ትሩፋት ትራፍት ወጀኪ ማንነት ማንነድ የነንጌዲ ኃላፊነት አዋይፈድ ሬስፖንሲቢሊቲ